የሚያከብሩት ቁጥራቸው ቀላል ያልሆነ በፕላኔታችን ኳስን በላቀ ደረጃ ከሚጫወቱ ሁለት ተጫዋቾች አንዱ ነው። እንደ አጥቂም እንደ ክንፍም ሲጫወት የማይቸገር ጎል እንዳሻው የሚያስቆጥር ኳስ ከፍጥነቱ ሳያደናቅፍ የሚያንከባልል ጨራሽ የቅጣት ምት ስፔሻሊስት ታታሪ ከቀጭን ታዳጊነት ወደ ፈርጣማነት የተቀየረ ወጣት በአምስት የዓለም ዋንጫዎች ላይ ግብ ያስቆጠረ ብቸኛ ተጫዋች ዓለማችን ላይ ያሉትን ክብረ ወሰኖች የተቆጣጠረው ክርስቲያኖ ሮናልዶ ዶስ ሳንቶስ ከማዴራው የተነሳው የኳስ ሊቅ ከ900 ጎሎች በላይ አስቆጥሮ ተጫወተ ቁጥር አዲስ መነጋገሪያ አለ። አንድ የሚሰበር ክብረ ወሰን፣ አንድ የሚጨመር የራሱ ክብረ ወሰን አለ። በቅርቡ ከቀድሞ የቡድን አጋሩ ከሆነው ሪዮ ፈርዲናንድ ጋር ባደረገው ቆይታ ክርስቲያኖ ሮናልዶ በእግር ኳስ ዘመኑ 1000ኛ ጎሉን እንደሚያስመዘግብ በልበ ሙሉነት ነበር የተናገረው። 1000 ጎሎች ላይ መድረስ እፈልጋለሁ ጉዳት ካላጋጠመኝ በስተቀር። ይህ በቀሪ የእግር ኳስ ሕይወቴ የምፈልገው ስኬት ነው። ለቀሪ 77 ጎሎች 2 ዓመታት ጠብቁኝ ሲል ተናግሯል። ምን አይነት የጎል ማስቆጠር ሂደት ነው! የዚህ አስደናቂ ኮከብ ህልምን የማሳካት ፍላጎት በየትኛው የወደፊቱ ኮከብ ይተካ ይሆን? ኦፕታ 900 ጎሎችን የተነተነበትንና የክርስቲያኖ ሮናልዶን የመጀመሪያዋንና የመጨረሻዋን ጎል ላስታውሳችሁ። እነሆ 22 ክረምታቶችን ወደ ኋላ ልመልሳችሁ። የልጅነት ክለቡ የፖርቹጋሉ ክለብ ስፖርቲንግ ሊዝበን ከሞሬሬንስ ይጫወታሉ። ያ ታታሪ ከቀጭን ታዳጊነት ወደ ፈርጣማነት የተቀየረው ወጣት ከመሃል ሜዳ ኳስን እየገፋ በሚያስደንቅ ጥበብ የጎል ማሽንነቱን ሀብሎ ጀመረ። ይኸው ከሁለት አስርት ዓመታት በኋላ ደግሞ ፖርቹጋል ክሮሺያን በኔሽንስ ሊግ ጨዋታ በሊዝበን ቤኔፊካ ሜዳ ስታዶሎስ ስታሸንፍ ታሪክ መጻፍ ክብረ ወሰን መሰባበር አዲስ ነገር መፍጠር ምኑም ያልሆነው ክርስቲያኖ ሮናልዶ ከኑኖ ሜንዶዝ የተሻገረውን ኳስ ምናልባትም ለፖርቹጋል ብሔራዊ ቡድን አንድ የማሸነፊያ ጎል ለሱ ግን ከ22 ክረምታቶች በፊት ማስቆጠር የጀመረውን ጎል ወደ ሌላ ምዕራፍ የተሸጋገረ የምትጠበቅም ጎል ነበረች። ከ8400 ቀናት በኋላ ከ22 ክረምታቶች በኋላ 900 ጎሎችን አስቆጠረ። ይህ እጅግ አስደናቂ ነው። እድሜው እየገፋ ወደ እግር ኳስ ማቆሚያው እየተንደረደረ ቢሆንም የሮናልዶ የጎል መቁጠሪያ ማሽን ግን አሁንም መደመሩን አላቆመም። ፖርቹጋላዊ የፊት መስመር ተጫዋች ክርስቲያኖ ሮናልዶ በዓለም የእግር ኳስ መድረክ አዳዲስ ታሪኮችንና ክብረ ወሰኖችን ማስመዝገቡን እንደቀጠለ ነው። ከዚህ ቀደም እኔ ክብረ ወሰኖችን አላሳድድም፣ ክብረ ወሰኖች ራሳቸው ያሳድዱኛል ያለው አሁንም አዳዲስ ክብረ ወሰኖችን በእጁ ማስገባቱን ቀጥሏል። ክርስቲያኖ ሮናልዶ በፈረንጆቹ ዘመን ቀመር ከ2004 ጀምሮ ላለፉት 22 ዓመታት በየዓመቱ ለፖርቹጋል ብሔራዊ ቡድን ግቦችን ማስቆጠር የቻለ ሲሆን ለፖርቹጋል ብሔራዊ ቡድን ያስቆጠራቸውንም ግቦች 132 አድርሷል። በእግር ኳስ ዘመኑ ከ922 በላይ ግቦችን ያስቆጠረ ሲሆን ከፖርቹጋል ብሔራዊ ቡድንና ከተለያዩ ክለቦች ጋር በመሆን ከ32 በላይ ዋንጫዎችን ማንሳት ችሏል። ፎርብስ በቅርቡ ባወጣው መረጃ በማህበራዊ ትስስር ገጾች ባለው ተጽዕኖ ፈጣሪነቱ ከእግር ኳስ ሜዳ ውጪ $60 ሚሊዮን ገቢ በማግኘት ከፍተኛ ክፍያ የሚከፈለው ስፖርተኛ እንደሆነ አስታውቋል። ባለፉት 2 አስርት ዓመታት በእግር ኳስ ሜዳ ክብረ ወሰኖችን የሰባበረው ክርስቲያኖ ሮናልዶ በማህበራዊ ሚዲያዎች ላይ የዓለማችን ቀዳሚ ታዋቂ ሰው ነው። በዚህም በሁሉም ማህበራዊ ትስስር ገጾች ያሉት ተከታዮች ቁጥር 1 ቢሊዮን መሻገሩን ተከትሎ አዲስ ታሪክ አስመዝግቧል። በቅርቡ በከፈተው የዩቲዩብ ገጽ ከ3 ሳምንታት ባነሰ ጊዜ ውስጥ ከ60 ሚሊዮን በላይ ተከታዮችን አፍርቷል። በማንቸስተር ዩናይትድ እና ሪያል ማድሪድ ደማቅ ታሪኮችን ማስመዝገብ የቻለው የእግር ኳሱ ኮከብ በአሁኑ ወቅት በኢንስታግራም 640 ሚሊዮን፣ በፌስቡክ 170 ሚሊዮን፣ በኤክስ ከ113 ሚሊዮን እና በዩቲዩብ ከ60 ሚሊዮን በላይ ተከታዮች አሉት። ክርስቲያኖ ሮናልዶን በ2026 የዓለም እግር ኳስ ዋንጫ ጨዋታ ላይ አንመለከተውም ብሎ እውነት መናገር ይቻላልን? የተከበራችሁ